እኛ ምን አደረግልሽ እንዴ? ማናካሽ ያበላሽ እንዴ? ምን አደረግልሽ? ምን አደረግልሽ? ያበላሽ ነው ታይገስ ምን አደረግናችኛ? ጓደኛሽ እኛ ምን አደረግልሽ? አሁን ጓደኛሽ ተወልኝ ያለቀም እንዴ? አንቺ ኮረሽ አመጣሽው። ሰላም አለይኩም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዝት ይበል። እኔ አልሐምዱሊላህ ደህና ነኝ። ሁላችንም ደህና ነን። ያው ናቲ ቤት መተናል። እዚህ የመጣሁትም ሰላም እና ናቲን ማናገር ስለምፈልግ ወደዚህ መጥቻለሁ ማለት ነው። ከሄሮል ጋር አብረን የመጣ ነው። እንግዲህ እስካሁን ሲፈጠር የነበረውን ነገር አይታችኋል። ሄሮልም ደግሞ ለእኔ በጣም ስትሯሯጥ ነበረና በዚህ አጋጣሚ በጣም አመስገን እፈልጋለሁ። መልካም ሴት ነሽ እና ከጎኔ እንደሆንሽልኝ አላህ በችግርሽ ጊዜ ከጎንሽ ይሁንልሽ ማለት እፈልጋለሁ። እንደዚሁም ደግሞ እስካሁን የተፈጠሩት አለመግባባቶች አሉ። ለእናንተ አንድ ነገር ማሳወቅ እፈልጋለሁ። ከዛ በፊት ግን ሰሊና ማለትም ሰላም ጓደኛሽ ቤት አሁን እንድንሄድ እፈልጋለሁ። ናቲም አብረን እንሄዳለን። እሺ ናቲ? አዎ እንደዛ ነው። እና ምንድነው ቤተሰቦች እኔ እዚህ ቤት ተመርዣለሁ። መርዝ ምግብ ውስጥ ተደርጎ ያው የሆንኩትን ነገር ሁላችሁም አይታችሁታል። ቀልድ አይደለም፣ ዝም ተብሎ የሚታለፍ ነገርም አይደለም። ግን እዚህ ጋር ሰላም ነኝ አሁን ላይ ማለት ነው። አልሐምዱሊላህ የሆነ ነገር ተፈጥሮ ቢሆን ደግሞ በጣም ከባድ ነበረ። ዋናው ጤንነት ነው እና አሁን በሙሉ ጤንነት ላይ ይገኛለሁ። ግን ደግሞ ማን አደረገብን የሚለው ጥያቄያችሁ አንድ ነገር መናገር እፈልጋለሁ። ናቲ ሙሉ በሙሉ እንደማያደርግብኝ አምናለሁ። እሷም ደግሞ እንደዚሁ ማለት ነው። ነገር ግን አብራችሁ የነበረችዋ ልጅ በእሷ ስታናግራት ያወራችሁን ነገር ሁላችሁም አይታችሁት ሊሆን ይችላል። ምንድን ያለችው ናቲን ያደረገባት ማን እንዳደረገ ታውቃለች። ስለዚህ እኔ ከዚች ልጅ የያዝኩት ነገር ምንድን ነው? ስለዚህ ጉዳይ እኔ ስለመመረዝ የዚህ ቤት ምግቡ ላይ መርዝ ስለመኖሩ ጠንቅቃ ታውቃለች ይች ልጅ። ስለዚህ እሷን ሄጄ እዛ ማናገር ስላለብኝ ነው። ምክንያቱም እነሱ አሁን ላይ ስማቸው እየጠፋ ነው ያለው፣ ባላደረጉት ነገር እየተወነጀሉ ነው ያሉት። እኔ ተርቤ ጾም ውዬ እኔ ማስፈጠራቸው ነው በእነሱ ቤት። እኔም እንደ እንግዳ አክብረው ጠርተው መንከባከባቸው ነው። ስለዚህም ደግሞ ረመዳን ነው፣ ሙስሊም ስለሆንኩ ስጋ መብላት አለበት ብላ ስላሰበች ያው እሷ እኔም የፍስክ ቅቤ ምናምን አድርጋ እነሱ ደግሞ ጾመኛ ስለሆኑ ያው ክርስቲያኖች ስለሆኑ ለእነሱ ደግሞ የጾም ምግብ ሰርታ በልተው እኔን ለማስተናገድ ነበረ እንደዛ ቀደም ብሎ በልተው የጠበቁኝ እና ሁኔታዎቹ አለመግባባት አንድ ለእናንተ እኔ መናገር የምፈልገው ነገር ይቺ ልጅ እውነት መረዛይ ቢሆን የትኛው ወንጀለኛ ቪዲዮ አይቀርጽም። የቀረጸውን ቪዲዮ እንደዛ ታምሜ ቪዲዮ ላይ ሶሻል ሚዲያ ላይ ማንም ሊለቀው አይችልም። ቤተሰቦች ይህንን ማወቅ አለብን። ምክንያቱም እዚህ ጋር ወንጀል እየሰራች ነው። ወንጀል ከሰራች ደግሞ በድብቅ ነው። ምንም አይነት ሪከርድም ምንም አይነት ቪዲዮ እንዲኖር አታደርግም። ምክንያቱም በራሷ ላይ ማስረጃ እየያዘች ስለሆነ ማለት ነው። ይቺ ልጅ ግን በንጹህ ልቧ ስታስፈጥረኝ ቪዲዮ ቀርጻ ፖስት ማድረግ ነበር አላማዋ በሰዓቱ። ስለዚህም ደግሞ በዛ ሰዓት ላይ ያልታሰበ ነገር ተፈጠረ። ሪያሊቲው እዛ ቪዲዮ ላይ ሲሆኑ ያያችሁት ነገር ኖርማል ሰዓትም ሁለቱ አንድ ላይ እንደዛ ስለሚሆኑ ስለተመለከትኩ ነው እንደዚህ ልላችሁ የቻልኩት። በናቲም ላይ ደግሞ እኔ ሙሉ በሙሉ ተማምናለሁ እሱ። ምክንያቱም እኔም መጉዳት እኔም የሆነ ነገር ማድረግ ቢፈልግ ብዙ አይነት አጋጣሚዎች ብዙ አይነት እድል አለ። በዚህ ዙሪያ ጥምጥም እንደዚህ አድርጎ በዚህ ደረጃ መምጣት አይጠበቅበትም። ለዛ ነው እሱ አይደለም ልላችሁ የቻልኩት ውድ ቤተሰቦች። ነገር ግን ልጅቷ ለምን አወቀች፣ የእሷ ጓደኛ ነች፣ እንዴት ሆነ የሚለውን አንድ ላይ ሄደን እናያለን። ዋናው እኔ ደህና መሆኔ ነው። ግን ደግሞ ወደፊት መጠንቀቅ ሰበብ ማድረግ ስላለብኝ ማን ነው ይሄን ነገር ያደረገው የሚለውን ለማወቅ ያው ሄሮል ጀምረዋለች። ስለዚህ አሁን ደግሞ አብረን እስከ መጨረሻው ሄደን ለማወቅ እንሞክራለን። ካወቅን አወቅን ነው፣ ካላወቅንም ደግሞ አላወቅንም ነው። በቃ ይህን ነገር ያደረገው ሰው ለራሱ ነው፣ ይጸጸትበታል ወደፊት። ስለዚህ ይህን በማሰብ አሁን እንዴት እሷ ቤት መተናል ማለት ነው። አሁን ቀጥታ ጓደኛዋ ጋር የምትወስደን ይሆናል። ወደ ቤተሰቦች ያው እዛ ሄደን ምን ይሆናል የሚለው ነው ብናየው። እስኪ አሁን ቀጥታ ወደዛ ሄዳ ይሻላል። በቃ እዛ ሄደን እንመለሳለን። ሰላም ግማሽ ቻናል አሰብስበን በጣም
ሰላም አለኝ። እንዴት ነው? አለን። ያው እንግዲህ ጥቁር እንግዳ ትቀበያለሽ። ሁሌም ተቀበላለሁ። ችግር የለውም። ሴቶቹ ችግር የለውም። እኔ እቆማለሁ። እዚህ ጋር እንደላደላለን። ጨርሰናል። ነው ፈልገው አይ ማሚ ጠይቃትና እኔ ላይ ይሻላል። እሺ በል ያው ገብተናል የጓደኛዋ ቤት እና ባለፈው የተገናኘ ነው። አሁን ለሁለተኛ ጊዜ አይደል? አሁን አንዳንድ ነገሮች ልናወራሽ ፈልገን የመጣ ነው። ልክ አሁን ባለፈው ሄሮድ እንዳለችሽ ግልጽ ሆነሽ ብትነግሪኝ ደስ ይለኛል፣ የተፈጠረውን ነገር ማለት ነው። እሺ አሁን እዚህ ጋር እኔ ላይ ነው የነገር የተፈጠረው። ሆኖም ግን ማናችሁንም መውቀስ አልፈልግም። ምክንያቱም አሁን ላይ ሰላም ነኝ፣ አልሐምዱሊላህ ደህና ስለሆንኩ ማለት ነው። ነገር ግን ወደፊት የሚፈጠረው ነገር አላውቅም። ለጥንቃቄ እዚህ ጋር አንቺ ጋር ስለማልተዋወቅ በምንም አንገናኝም። ግን አንቺን ያዘዘች ሰው ግን ከኔ ጋር ሊገናኝ ስለሚችል እኔ እውነቱን ስነግርሽ ሰላም ብትሆን የበደልኳት ነገር የለም። እኔ ላይ ምንም አይነት ነገር አታደርግም። ናቲ ቢሆን ደግሞ በጣም አምነዋለሁ። እኔ ላይ እንደዚህ አይነት ነገር አያደርግም። ማድረግ ቢፈልግ በዚህ መንገድ ራሱ መሄድ አይጠበቅበትም። ተረዳሽ? ስለዚህ ምናልባት ባለፈው የተናገርሽው ነገር ስህተት ነው ብዬ አስባለሁ። ይህም ደግሞ አንቺም ታውቂዋለሽ። ሳትፈሪ ግልጽ ሆነሽ እስኪ ማን እንዳዘዘሽ ስለዚህ ነገር ብትነግሪኝ ደስ ይለኛል። የሌት እባክሽ እንደ ትብብርም ወንድም ይኖርሻል መቼም ዛሬን ሳይሆን ነገ ላልተርፍ እችላለሁ። ተረዳሽኛል? ማን ነው እስኪ ንገሪኝ። በአጠገቢ ያለም ሰው ሊሆን ይችላል፣ በውጭም ሊሆን ይችላል፣ ምናልባት ጫና ውስጥ ሆነሽ ሊሆን ይችላል። ግን በቃ ሰብአዊነት ይሰማሽና ብትነግሪኝ ነገር ደስ ይለኛል። እና ደግሞ ባለፈው እኔ ወጥቼ ነበረና ብዙ ነገር ያወራሁት ቪዲዮ ላይ ያየሁት ነው። እንዴት ይሄ ነገር ለማድረግ እንትን አንቺ ራሱ እና ናቲን ራሱ እኔ አላመንኩም እስካሁን። ናቲ የተባለበት ምክንያት ጭራሽ ላምንም አልችልም። ምክንያቱም ናቲ በወቅቱ ከኔ ጋር ነበረ። ናቲ ስላልሽው ነገር አላምንሽም። እኔ ራሱ እንዲሁ መስሎኝ ያለ ነገር አለ፣ እኔ የማላውቀው ነገር አለ። እንዴትስ ደግሞ ይሄ ለማድረግ ደፈርሽ አንቺ ራሱ? እንዴት እንደዚህ ታደርጊያለሽ? እኔ አይደለሁም እኮ ባለፈው አስረድቻለሁ አይደል? እኔ አይደለሁም ናቲ፣ እኔ አይደለሁም ማለት ናቲ እኮ ነው ያልሽው ነበር አይደል? ባለፈው ናቲ ቪዲዮ ላይ ያየሁት ናቲ ነው ያልሽው እኮ ባለፈው አስረድቼሻለሁ አይደል? ቪዲዮ ግን አሁን የሚመሰለሽ ናቲ እንዳልሆነ ነው እየነገረን ያለው። ማለት በጣም ልክ ያልሆነ ነገር ነው ያወራሽው እና ስለዚህ ባለፈው ከነገርሽኝ በኋላ እኔ ቃል እንደገባሁልሽ ምንም አንቺ ላይ የደረሰ ነገር የለም። ናቲም ቢሆን ምንም አይነት ነገር አላረገሽም አይደል? ምንም የተፈጠረ ነገር የለም አንቺ ህይወት ውስጥ። ስለዚህ አንቺ አሁን ምን ታደርጊያለሽ? አንቺ መቼስ ከማሜ ጋር ትተዋወቁ እና ምንም እሱ ላይ በራስሽ ምን ብታደርጊ እንደማትችል ያውቃል እና ምንድነው መንስኤው? እሱን እንድትነግሪኝ ደግሞ ምንም እንዳትፈሪ። እኔ አሁንም ቢሆን ማንም ምንም አያደርግሽም። እውነታውን ማወቅ ስለሚፈልግ ነው። ባለፈው ከነገርኩሽ ሌላ እኔ ሳቅሽ ማለት ነው። እኔ አላውቅም፣ በቅርብ ጊዜ ነው ያወቅኩሽ። ያው በእውነቱ ግን እንደዚህ የምታደርጊ አይነት ልጅ አትመስይኝም። እኔ እንደዚህ አይነት ሰው መሆንሽን ብታባክ ራሱ አላቀርብሽም። ከኔ አልፎ እኔን ናቲን ነው የምታውቂው። ከኛ ሁለቱ አልፎ ጭራሽ ምንም የማያውቀው ልጅ ጋር ማሜ ጋር ትረሻለሽ ብዬ አስቤ አላውቅም። እዛ ጋር ያስደረሰች ነገር እኔ እንጃ ናቲ ያደረገ ብዬ ላስብ አልችልም ጭራሽ። አሁን አንቺን ነው ልጠይቅ የምችለው ራሱ ለምንስ እንደዚህ አይነት ነገር አደረግሽ? ናቲ ደግሞ ጭራሽ እንደዚህ አይነት ነገር አያደርግም። ያላደረኩኝ እያልኩሽ እኮ ታውቁ አንቺን ለማጨናነቅ አይደለም ያለሽበት ሁኔታ ማለት ነው። በቃ የሆነ ሁኔታ ውስጥ እንዳለሽ ግልጽ ነው። ግን ደግሞ አሳማኝ በቂ ምክንያት አይደለም ያወራሽው ነገር። ይሄ ደግሞ ለኔ ነው አሳማኝ ነው። ባለፈው እኮ እሷ ሰምታሻለች አይደለ? ያልሻትን ተረድታሽ የተፈጠረው ነገር አይቻልም። አሁን ላይ ግን እየጠየኩሽ ያለሁት ነገር
አንቺ ፈጣሪ ታውቁታላችሁ። በውስጥሽ ያለውን ነገር እኔ ባላውቅም ግን ደግሞ እንደ ሰው ህሊናሽ ሊቆረቆርሽ ሊሰማሽ ይገባል። ተረዳሽ? እዚህ ጋር እውነታውን እያወቅሽ ሌላ ነገር እያወራሽ ስለመሰለኝ ችግር የለውም። ቀለል አድርገሽው እውነታውን ብትነግሪኝና የማይሆን ከሆነ ደግሞ በቃ ሰው ቢያንስ እሷ አላደረገም ብለሽ ንገሪኝ። ተረዳሽ? ናቲ እሱን እኔ ናቲ ላይ እንደማያደርግ ስለማውቅ ነው። ናቲ እንደዚህ አይነት ነገር አያደርግም። ለዛ የሚያደርግበትም እንትን አልነበረውም ቦታም ይሄ እኔ በሰጣም ነው አለው። ለምን መሰለሽ ብዙ ነገር ስላሳለፍ ነው እሱ ላይ ይሄን ነገር ማድረግ ቢፈልግ ይሄ ለሱ ይሄ በጣም ተራ ነገር ነው። ተረዳሽኛ? አንደኛ የማይሆን ወንጀል ላይ ተወንጅሏል ይሄ ልጅ። እዚህ ጋር ብዙ ሰዎች ወንጀለኛ አድርገው እያሰቡት ነው ያሉት። ስለዚህ ይሄ ነገር ደግሞ ደስ አይልም። በሌላ አቅጣጫ ደግሞ ሰላም ባየኋት የቤተ ክርስቲያን ሴት ነች። ባየኋት ስነ ስርዓት ያላት ልጅ ነች። እንደዚሁም ደግሞ ምግብ ደግሞ ቤተሰቦች ስትከለክለው የነበረው ጾም ስላለውና እንዲበላ ስላልፈለገች ነው። ሁለተኛ ደግሞ እዚህ ጋር መናገር የምፈልገው የተጎዳሁት እኔና ግን በእኔ ምክንያት እነዚህ ሰዎች እኔን እያጎረሱ ግን ደግሞ እጃቸውን መንከስ አልፈልግም። ምክንያቱም የተሰራው ስህተት አለመግባባት ኖሮ ግን ደግሞ እነሱ ናቸው ብዬ እነሱ ላይ ጣቴን አልቀሰረም። ቤተሰቦች ከዚህ በፊት በተፈጠረው ሁኔታ ላይ እሷ እኔ ጾመኛ እንደመሆኔ ሙስሊም እንደመሆኔ የፍስክ ነገር ሰርታ እኔን ማስፈጠር ፈልጋለች መጽሐፍ። ለዛም ሲባል እኔ ማስተናገድ ስላለባት ያን ነገር ሰርታ ጠራችን ቤቷ። ከዛ አንድ ላይ አስፈጠሩ። ስበላ ግን የተፈጠረው ነገር ሌላ ነው። ግልጽ ያልሆነልኝ ነገር ስላለ ነው። ቤተሰቦች ስበላ ምን ተፈጠረ? ራሴን ሳቱ ታመሙ። ነገር ግን ያን ምግብ አብሮ ለምን አልበሉም? ጾመኞች ናቸው። የክርስቲያኖች ጾም ላይ ያለው አሁን ላይ ማለት ነው። ስለዚህ አብረውኝ ያልበሉት ጾም ስለሆነ ነው። እነሱ ጋር ነው ያልበላሁት ደግሞ ምንድነው ሙስሊም ስለሆነ ስጋ መብላት አለበት የፍስክ ቢበላ ለሱ የተሻለ ነው ብላ አስባ ለኔ አስበው የሰሩት ነገር እስከሆነ ድረስ እኔ ደግሞ እውነታውን ሳላውቅ እነሱ ላይ ጣቴን መቀሰር አልችልም፣ መብቱ የለኝም። እዚህ ጋር ግን እህቴ እንዴት እንደሆነ ሁኔታው አውቃለሁ ብላለች። እዚህ ጋር ከእሷ የያዝኩት ፖይንት ምንድን ነው ናቲ ስለማድረጉ ስላለች ስላላለች አይደለም። አንድና አንድ ግን እኔ መመረዜንና እዚህ ቤት በምግብ እንደተመረሱ ጠንቅቃ ታውቃለች እቺ ቤተሰቦች። ስለዚህ ባንደ በዛው ተናግረዋል። እኛ አንቺን የምታውቂው አንቺ ነሽ። ናቲማ አላውቅም ብሎናል፣ እሷም አላውቅም ስላለችን አንቺ ነሽ እውነቱን የምታውቂ። እንደተመረዘም አረጋግጠሽ የነገርሽኝ አንቺ ነሽ። ቪዲዮ የተቀረጸ እንደሆነ እያወቅሽ ነው የተናገርሽው። ያስገደለሽ ሰው የለም። ሁሉም ነገር እዛ ቪዲዮ ላይ አለ። የተጫነሽ ሰው ጉልበት የተጠቀመ ሰው የለም። በፈቃደኝነት ነው የተናገርሽው። ስለዚህ አሁን ማን የተጫነሽ? ምክንያቱ ምንድን ነው? እሱን የምታውቂው ነገር አንቺ ስለምታውቂ መመረዙን እሱን እንድትነግሪኝ ነው። እና አሁንም ልንጫንሽ ምናምን አይደለም፣ እንድትፈሪ ምናምንም አይደለም። መጫን ካለብን እንጫናለን። ግዴታ ነው ማለት በዚህ መልኩ አይደለም። ኖ ለምንድን ነው በዚህ መልኩ የማይሆነው? ማሜ ሲቀጥል የኔም ስም ጠፍቷል እዚህ ጋር ማወቅ ያለብን። የምሬ ነው። አብዛኛው ሰው በውስጥም እየጻፈልኝ ነው እና አንድ ሰው አልመለስኩም። በዚህ ጉዳይ በጣም ተጎድቻለሁ ማሜ፣ የምሬ ነው። በጣም የሚያስጠላ ሙድ ውስጥ ነበርኩኝ በማላውቀው ነገር ስላልወጣሁ ነው። ከዛን ከኔ እንደዚህ እንትን እኔ ራሱ ግራ ገብቶ ነበር። ያው እንግዲህ ብዙሰጥኩት ነው እዚህ ነገር አድርጌ ይሆን ማሜ ነው ቪዲዮ አልፖስትም ነው። ብዙ ሰው ሲያስብ የነበረው እንደዛ ነው። ከዛ ነው የተረዳው አብዛኛው ሰው እስካሁን ማለት ነው። ከዛ ደግሞ ናቲ ተባለ። ናቲስ እንዴት ነው እዛው ጋር ሆኖ አላሰመነኝም። ጭራሽ ነው የናቲ ጉዳይ አላሰመነኝም። እና ሆዴ ያለው ነገር በሳይድ እውነቱን ነገር በቃ የሆነ ነገር እንደተደረገ ታውቂያለሽ። ስለዚህ የሆነ ነገር እንዳለ ታውቂያለሽ። መድኃኒት ነው ያልሽበት ምክንያት ምንድን ነው? እስኪ እሱ ግልጽ አድርገሽ ንገሪኝ። እዚህ በላይ መናገራችሁ ስለምን ናቲ ፈርተሽ ነው? አስፈራርቶሻል? እኛ ሳናቅ ያስፈራራሽ ነገር ምናምንም ካለ ናቲ ያልካት ነገር አለ? ምንም ያልኳት ነገር የለም። አሁን ግን ይኸውልሽ እየታገስኩ ነው። ቅድም ጀምሮ ዝም ያልኩት እዚህ ጋር ማሜ በሽተኛው እዚህ ጋር ስላለ ነው። እሺ ሌላ እርምጃ እንዳልወስድብሽ። ምንድን ነው እኔ ነኝ ታዲያ የመረስኩት? እኔ ነኝ የመረስኩት እሱን ነው። አይ እኔ ነኝ የመረስኩት እኮ እሱን ያው በማሜ ፊት ትናገር። እኔ ነኝ የመረስኩት እሱን። አስፈራርቶሻል? የሆነ ነገር ብሎሻል? እኛ ሳናቅ ያለሽ ነገር ካለ ኖ እኮ አሁን የሆነ እሱ ባለበት ተናገሪ። ቪዲዮ ላይ ናርሌታ አሁን እሱ ባለበት እኔ ነኝ የመረስኩት። ድጋሚ ናቲ ነው ብለሽ ክሊር እንድታረጊለት አንዴ አምጪ ድምጽ ጠይ
ያ ተናገር ያው በሱ ፊት የሰማሽ ነው እና የለቀን ያውቁሽ ከዳነ ደግሞ ስሚ ናቲም ከሆነ ናቲ ነው ብለሽ ቀጥታ እንድትነግሩ ታማሚ ባለበት ተናገሪ። አስፈራራቶሽም ከሆነ በቃ ግልጽ አድርገሽ ምን ለማስፈራራት ተናገሪ። ለምን አሁን ይሆናል እሱ ላይ ያለ ነገር የተከሰተው ተናገሪ። አሁን አንቺ እኮ ነግረሽኛል፣ ግን ለምን እንዳልሽ እሱ እኮ አይደለሁም እያለ ነው አሁን እሱ ፊት ማሜም አለ እኔን ሌላ ነገር ውስጥ እያደረጉኝ ስላለ ነው። እነሱ ለኔ ያላቸው ነገር ጥሩ አይደለም። እኔም ከናቲ ጋር ጥሩ ላይ አይደለሁም በማሜ ምክንያት። ስለዚህ እኔ የሆነ ነገር እያደረኩ እንዳለው ነው እዚህ የሚያስበውና አሁን እኔ የምፈልገው ምንም ሌላ ብዙ ወሬ አይደለም። አሁን ልጅ ተናገሪ፣ ማሜ ፊት ለፊት ተናገሪ። አንተ ነው የመረስከው ብለሽ ተናገሪ። እውነቱ ከሆነ እንደዛ ከሆነ ተናገሪ። ናቲ ከሆነ ፊት ለፊት የኔም አልሰማም። ናቲ ያደረገብኝ እውነታውን ተናገሪ። ባለፈው ለኔ ናቲ ነው። አሁን ለሱ ተናገሪ። ናቲ ከሆነ ምንም እኮ የሚያስፈራሽ ነገር የለም። ናቲ ምንም የሚያስፈራሽ ነገር የለም። አንቺ እውነታውን የምታውቂ አንቺ ነሽ። ከአንቺ ውጭ እውነቱን ሊነግረን የሚችል ሰው የለም። ስለዚህ ናቲ አድርጎት ከሆነ አዎ ናቲ አንተ ነህ በይው። በቃ ያልሽኝን ባለፈው ያልሽኝን መድገም እኮ ነው፣ ሌላ ነገር አይደለም። ለምንድን ነው አሁን የፈራሽው? ለምን ምንድን ነው ችግር አለ? ነገር ተንዛዝቶ ማለት ነው ወደ ህግ ሊሄድ ይችላል። ማወቅ ያለባችሁ መሄድ ካለበት ሂዳውን ተናገሪ። እሱ ችግር የለውም። እስካሁን ዝም ያልኩት ይኸው እዚህ ጋር ታማሚ ይመስላል። እዚህ ጋር እንትን እኔም ኮንኩኝ ማን ሰላም ይሁንልሽ። አንዴ ዝም በል። ይኸው ጣጣ የመጣው በአንቺ በኩል በመጣሽ ጓደኛ። ስለዚህ ተናገሪ። እኔ የመረስኩት እሱ እሺ፣ አሁን ዝም በል ተናገሪ። አንቺ ደግሞ ሰው እንደምታቀርቢ ተናገሪ። አሁን እኔ ብዙም አንቺ መናገር ብትችይ በጣም አሪፍ ነው። ተናገሪ። ማንም እኔ ተናገሪ የለሽ እዛው ህሊናሽ ይወቅስሻል። ምክንያቱም ነገ የሆነ ነገር ይኸውልሽ እናገር ህይወት ያደጋለ ነው ያለው ማን ምን አደረጋለ? ናቲ ነው ህይወትሽን አደጋው ስለሚከተው ናቲ ነው። ማን ነው ነገር የሰማሽ ነው ሁን ብለሽ ነው እንደኔ ነገራሽ። ለምንድን ነው የራሱ ቀረሽ እኮ ማለት ምንድን ነው ማታውቂው ሰው ሲጀመር ቤት ያመጣሽው አንቺ ምንም እኔ ምን አውቃለሁ? ተናገሪ አሁን አውቃለሁ ግን ነግረሻል። እኔ ነኝ የመረስኩት ጓደኛዬ አይደለች እንዴት ነው ማውቃት እኮ ነግሬያለሁ አለች አይደል? እኔ ነኝ የመረስኩት ተናገሪ። ብቻችን እናወራ። አሁንም ምንድን ነው አያስፈልግም። ምንም እኮ እኔ ነኝ የመረስኩት ተናገሪ። ለምንድን ነው የፈራሽው? አሁን ነግሬሽ ነበር። ምንድን ነው የሚዘጋሽ? ተናገሪ። ምንድን ነው የሚዘጋሽ? ተነሽ ተናገሪ። እናንተ በዛ ብለታ ልታሉ እያለች እኮ ታዲያ ማን ነገር እያወራች እኮ ነው። እሺ ተናገሪ። አንቺ በቃ ተናገሪ። እኔ ነኝ የመረስኩት። አንተ ደግሞ አትቆጣት፣ ትናገራለች ወይ ትሄዳለች። ጀመር ማለት ስሚ እየሰማሽ ነው። እኔ በአንቺ ምክንያት ይኸው ከእሱ ጋር አስፈጣልቻለሁ የለውም እሱ ራሱ አያናግርም። አሁን ስለናንተ እኮ እዚህ ጋር ስለናንተ አይደለም ትልቁ ኢሹ፣ መጣላታችሁ ምንም ማለት አይደለም። አሁን ተናገሪ እንደሆነ ተናገሪ። የሚያረጋጋ ነገር የለም። ማሜ በረዛ ብለሽ አሁን በማሜ ፊት ለፊት ተናገሪ። እኔ እኮ ነግሬሻለሁ እናቱን አይደል እኮ አሁን መድገም እኮ ነው። ማሜ ነገርኩሽ ነው። አሁን ተናገሪ። አሁን ተናገሪ እኮ አሁን ድገሚና ለምንድን ነው የፈራሽው? ኮኒ ተናግሬሻለሁ እኮ ከዚህ በላይ የምናገረው ምንድን ነው የምትናገሪው? እሺ ምን ያደርግሽ? ነገር ያልሽልሻለሁ ምን ነበር ያልሽ? የተናገርሽው ተናገሪ። አሁን ደግሞ ከዚህ በላይ የምናገርበት ነገር የለም። ጀመር ማለት ምን ነበር ያልሽ? እሱን እኮ እንድትደግሚ ነው ማሜ ፊት የፈለግነው። የሆነ ሳሳራሽ እኮ ነገርኝ። ችግር የለውም። እኔ እኮ ነግሬሻለሁ። ችግር የለውም። እሺ እኔ ማለት እኮ ያስፈራራሽ ሰው አለ፣ ያስፈራራሽ ሰው አለ። ስለዚህ ምን እያልሽ ነው? እኔ ነኝ የመረስኩት እኮ እሱ ነው ናቲ ነው። ተናገሪ እንጂ እንደሚዘጋሽ ልቀቂኝ። ልቀቅ ማሜ ረፍ። እሺ ተናገሪ። ከቤቴ ሲጀመር ምን አንቺ እኔ ነኝ የመረስኩት። ከቤቴ ቆይ ይኸውልህ ማሜ ናቲ ተረጋጋ። ነገሮችን እንድናስተካክል ቤት ለቃችሁ እኮ የምንወጣው ቤትሽን ለቀን የምንወጣው ስትናገሪ ነው። እኮ ድጋሚ አሁን ምንድን ነው ሌላ ተልካለሽ፣ ሌላ አላማ አለሽ። ድጋሚ ያልሽ እኮ ነው ወይስ እኛን ማበጣበጥ ነው አላማሽ? ምንድን ነው ድጋሚ ያልሽ ነው? አሁን እኔ አላረኩም እያለ ነው። አንቺ ማወቅ ያለብሽ እንደዚህ የሆነ አይሳትልሽም። በቃ እሱ ኮኔንም ለምን ታስጨንቁኛላችሁ እናንተ? እኛ እውነቱን ፈልገን እኮ ነው። አንቺን ማስጨነቅ ፈልገን አይደለም። ብነግርሽ ነገር እኮ ማለት ነው እኔ እዚህ ጋር በፍቅር በጸባይ ነው እያወራሁሽ ያለሁት። ተረዳሽ? እዚህ ጋር የተደረገው ነገር ልክ አይደለም። እሷ ደግሞ በመታ ስታናግርሽ ያኔ አምነሻል አይደል? ስለዚህ አንቺ ናቲም አደረገውም አላደረገውም የወንጀለኛ ተባባሪ ነሽ። ምክንያቱም እዛ ተገኝተሽ ብለሽ ነበር ስበላይ ነበረው አየሽ አይደል? ስለዚህ ደግሞ አንቺ በደንብ ታውቂያለሽ። ቃሌን እንዳፈርስ አስገፋፊኝ። ቃሌ ገባሁልሽ ህግ አልወስድም ብዬ ነው። እውነታው ማትናገሪ ከሆነ
ህግ ጋር ወስዳለሁ። ቃሌን እንዳፈርስ እኮ አስረድቼሽ ቃሌን እንዳፈርስ እኮ ምንድን ነው የተናገርሽው? ለምን ነው የማትደግሚው? ምንድን ነው ችግርሽ? እኔ ቃሌን እንዳፈርስ ለምን ነው የምትገፋፊኝ? ህግ ጉዳዩን እኮ መያዝ ይችላል። ያመንሽበት ማስረጃ አለን አይደል? ቪዲዮ አለን። ተናግረሽ ማታስጨንቁኛ እንዴ? ምን አድርገን ያስጨንቁኝ? ምን አድርገንሽ? ደንግሽ እንዴ? ገና ትጨነቂያለሽ። ተመታል እንዴ? መሆን ያለበትን ተናገሪ። አታልቅሽ፣ ተናገሪ። መናገር ያለብሽን ተናገሪ። ከዚህ በላይ ታስጨንቅ። ምን አደረግሽ እንዴ? አንቺ አምላክ ነሽ እንዴ? ማናከሽ ያበላሽ ታስጨንቅ። እኛ ምን አደረግሽ? ምን አደረግሽ? ያበላሽ ነው። አይገስ ምን አደረግናችኛ? ጓደኛሽ አዎ፣ ጓደኛሽ ተወልኝ ያላቀም እንዴ? አንቺ እኮ ነሽ ያመጣሽው። ይዘሻት ያመጣሽው አንቺ ነሽ። እዚህ ውስጥ እሷን የሚያክሰው የለም። እሺ ተረጋጊ። እሺ ምንድን ነው እሺ? ማን ነው ህይወትሽ የሚያበላሽ? የሚያስፈራራት የሆነ ሰው ሊኖር ይችላል። ማወቅ ያለብን እሺ፣ ማን ነው የሚያስጨንቅሽ ሰው አለ? ምንድን ነው ንገሪን። ናቲ ውጣ፣ ንገሪን። የትም አልወጣም፣ ተናገሪ። እንዴ እንደዚህ የሆነች በቃ የፈለገችውን ትሁን። እንደዚህ ያለቀሰች እኮ ነው። የፈለገችውን ትሁን። እኔ ነኝ እንደ ማሜ መርዝ ያበላው። እሺ ምንድን ነው? ተናገሪ ትንሽ። ምንድን ነው ንገሪን። የሚያስጨንቅሽ ሰው አለ? ማን ነው የሚያስፈራራሽ ሰው አለ? ምንድን ነው እሺ ንገሪኝ። በቃ እሺ ለካው ነግራችኋለሁ። እሺ ደቁ ችግር የለውም። እሺ ያው እንደተመለከታችሁት ነው ልጅቷ ተናግራለች። ምን እንዳለች ወደ ቤተሰቦች ያው ቪዲዮ ይጥፋልኝና እናገራለሁ ብላ ነበር የተናገረችው። ግን እዚህ ጋር በውስጥ መያዝ ስላልፈለኩ ነው። ከሰማው በኋላ መናገር አለብኝ። ለምን እሷ ላይ የሚፈጠርባት ሪስክ ስላለ ያንን ፍራቻ ቪዲዮ ይዘጋልኝና እናውራ ብላ ያው እያንዳንዱ ነገር ተናግራለች። ግን በዚህ መሀል መናገር የምፈልገው ነገር እነ ናቲ ጭራሽ እዚህ ነገር ላይ እንደማያውቁ ምንም ነገር እጃቸው እንደሌለበት ያሬድ የሚባል ልጅ አውቃለሁ። ያ ልጅ ደግሞ ለኔ ጥሩ አመለካከት ያለው አይደለም፣ ይዝትብኝ ከቻለ እድሉን ካገኘ እኔ ላይ መጥፎ ነገር ማድረግ የሚፈልግ ልጅ ነውና ይሄን ነገር ከሱ ጠብቀዋለሁ። ግን በሷ መንገድ በእንደዚህ አይነት መንገድ ይመጣል ብዬ አላሰብኩም። በሷ በኩል ነው ሊመጣ የቻለው። እሷን ደግሞ ያስፈራራት ያው የእርቃን ፎቶ ይዞባት በዛ እያስፈራራ እንደፈለገ እያደረጋት ከዛም አልፎ ደግሞ ያው ወንጀለኛ እሷን ለማድረግ ነው የሞከረው ማለት ነው። አሁን ላይ ደግሞ ብዙ ሴቶች በዚህ ነገር ያው አንዳንድ ርካሽ የሆኑ ወንዶች የሴቶችን ፎቶ እየያዙ ገመናቸውን እየያዙ እህት እንዳላቸው እናት እንዳላቸው እየረሱት በዛ መንገድ ሴቶችን እያሰቃዩ ጀብድ ወንድነት እየመሰላቸው በሴት ልጅ ላይ የሚቀልዱ አሉና ይሄ ወንድ ደግሞ ከነዛ ወንዶች መካከል አንዱ ነው። ስለዚህ አንደኛውን እኔ ልናገር የፈለኩት እነሱ እንዳላደረጉብኝና ሁለተኛ ደግሞ ያሬድ የሚባለው ልጅ የማውቀው ነው። የሰላም ጓደኛ ደግሞ ሳስበው ይሄን ነገር ማድረጓ ልክ አይደለም። ግን ደግሞ እቺ ልጅ አንድ ጊዜ እሱ ጋር ተሳስታ ነገሮች ተፈጥረውባት በዛ ባያዘባት መረጃ እያስፈራራ እያስገደዳት እንደሆነና እሷም ደግሞ የጥቃቱ አንድ አካል እንደሆነች አድርጌ ነው ያሰብኩት። ውድ ቤተሰቦች ብቻ አሁን ዋናው ነገር እኔ ማወቄ ነው። አልሐምዱሊላህ የተመረዝኩትም ያው እውነት ነው ምግብ ላይ በተጨመረ ነገር ነው። የጨመረችውም ደግሞ ያው የሰላም ጓደኛ ነች። ትውውቅ የላቸውም፣ ቅርብ ጊዜ ነው የተዋወቁት። ሆኖም ግን አሁን አልሐምዱሊላህ ዋናው ደህና መሆኔ ነው። ችግር የለውም። ብቻ እናንተ እንድታውቁልኝ የምፈልገው እንደ ናቲ እንዳላደረጉት ነው እና እስኪ ምን ላይ ደርሰናል የሚለውን ለእናንተ አሳውቃችኋለሁ። በዚህ አጋጣሚ ግን ቪዲዮ ላይ እንደ ናቲ ማየታችሁ ስለማይቀር በእኔ ምክንያት ቤታችሁ ጠርታችሁ አስፈጥራችሁኛል። ለእኔ መልካም ነገር ነው ያደረጋችሁልኝ። ልክ እንደ ወንድም እንደ እህት ነው የቀረባችሁኝ። አንተም ሰላምም ግን ደግሞ ይሄ እንደዚህ እየተፈጠረ ባለው ነገር ምክንያት ያለ ስማችሁ ስም ተሰጥቷቸዋልና በዛ በሰው ስም ጭምር ይቅርታ መጠየቅ ፈልጋለሁ ሁላችሁንም። እና ሄሮልም ደግሞ ለኔ መልካም ነገር እያደረገችልኝ የነበረች ልጅ ነች። ይሄን ደግሞ እኔ መናገር አይጠበቅብኝም፣ ምክንያቱም ሁላችሁም ይሄን ነገር አይታችሁታል። ከመጀመሪያ ጀምሮ ለኔ ጥሩ አመለካከት ነው ያላት እና ደግሞ እሷንም ማመስገን ፈልጋለሁ። ከጎኔ ነበረች በሁሉም ነገር። እውነት ለመናገር ጀግና ሴት ነች፣ ደፋር ነች። ብዙ ነገሮችን ማድረግ እንደምትችል መልካም ሴት እንደሆነች ተመልክቻለሁና ፈጣሪ ጨምርልሽ የኔ እህት ማለት ፈልጋለሁ። ሌላ ምንም ማለት አልችልም። ያው ከልብ ወዳችኋለሁ ውድ ቤተሰቦች። ደህና መሆኔ ነው ለኔ ጤንነት፣ ለኔ ደህንነት የምትጨነቁልኝ ቤተሰቦቼ ከልብ ወዳችኋለሁ። በጣም ደስተኛ ነኝ። ከዛም በላይ ደግሞ እድለኛ ነኝ እንደናንተ አይነት ምርጥ ቤተሰብ ስላለኝና ብቻ በጣም ደስ ብሎኛል። ከልብ ሁላችሁንም ወዳችኋለሁ።
እነ ናቲንም በድጋሚ ይቅርታ መጠየቅ ፈልጋለሁ። ያለ መግባባት የተፈጠረው በእኔ ምክንያት ነው። ኦዲየንሱንም ደግሞ ይቅርታ መጠየቅ ፈልጋለሁ እና ከልብ ወዳቸዋለሁ። በቃ ፕሮግራሙን ልዝጋው። እሺ፣ መልካም ጊዜ መልካም ቆይታ ይሆንላችሁ።